አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ አንድ ሱፍራ ልሰራ ነው ማለት ነው። የሱፍራውን አሰራር ላሳያችሁ ማለት ነው። መጀመሪያ የሚያስፈልጉን ግብአቶቹ የሱፍራ ክሮች ነው ማለት ነው። ይሄ ክሮቹ በምትፈልጉት ከረን መርጣችሁ እኔ ለዛሬ የመረጥኩት ከረን በዚህ ከረን ነው ማለት ነው የምሰራው በሁለቱ እና እናንተ በምትፈልጉት ከረን መስራት ትችላላችሁ ማለት ነው። እና የሚያስፈልጉት ግብአቶች እነኚህ ክሮች ናቸው። መቀስ፣ መርፌ እንዲሁም ትልቁ መርፌ መሆን አለበት ማለት ነው። እና ይሄ የራሱ እንደዚህ አይነት ማለት ነው። እንደዚህ አይነት ለትልቅ ሱፍራ 4 ሀባ መሆን አለበት ማለት ነው። እና ወደ አሰራሩ እንሄድ ማለት ነው። ወደ አሰራሩ እንሄድ ማለት ነው። መርፌው ላይ ክሩን እናስገባለን። በጣም እንዳይረዝምብን ከዛ እንደዚህ የምንፈልጋቸውን ያክል መጠኖች እንቀንስና 1 2 3 4 እንደዚህ እናደርጋለን። ይታያል ብዬ ተስፋ አድርጋለሁ። እና በምትፈልጉት ዲዛይን እናንተ በመረጣችሁት ማለት ነው። ከዛ ዲዛይኑን እንዳይበላሽባችሁ ቆጥራችሁ መስራት አለባችሁ ማለት ነው። እና እኛ እንግዲህ ዲዛይናችንን ጀምረናል ማለት ነው። በዚህ አይነት ዲዛይን ነው የምንሰራው። በነገራችን ላይ አንድ ጊዜ ዲዛይን ካወጣችሁ ብዙ ጊዜ እንትን ማለት አያስፈልግም ማለት ነው። እንደዚህ ራሱ ስትሰሩ የራሱ የዲዛይኑ አንድ ጊዜ መስመሩን ታስተካከላችሁት እና ተሰራችሁ ለሁለተኛው ራሱ ዲዛይኑ ይመራችኋል ማለት ነው። እስከዚህ ድረስ ይኸውላችሁ በዚህ መልኩ ሰርቼዋለሁ። እንግዲህ አሁን ደግሞ ወደ ላይ ነው ማለት ነው የምወጣው። እየጨመሩ እዚህ ጋር እየቀነሱ እመጣለሁ። ከዛ ደግሞ አሁን እየጨመሩ እወጣለሁ ማለት ነው። አሁን ከፍ እያረግን ማለት ነው። ከዚህ ቀጥሎ 1 2 3 እዚህኛው ላይ አሁን እየቀጠለን ማለት ነው። እና ይሄላችሁ እንደዚች ቅርጽ ነው ማለት ነው የማወጣው። እንደዚህ እያደረግን ከዛ አሁንም መስመሩ ላይ ራሱ መስመር ላይ ስንደርስ
ከዛ አሁንም ወደ ታች እንወርዳለን ማለት ነው። እየቀነስን እንሄዳለን ማለት ነው። ስንጨርስ እንደዚህ እናደርግና እንቀጥላለን። እንዳይሾልክ ቀስ ብለን እናስረዋለን ማለት ነው። እንደዚህ በዚህ መልኩ በጣም አትሳቡት። የመረቡ ፕላስቲኩ ማለት ነው ሊበጠስ ይችላል። ቀስ እያላችሁ ስትሰሩ ከዛ እንደዚህ እንጨርሳለን ማለት ነው። በዚህ መልኩ እስከ ዳር ሁለት ከረር ለመስራት እንግዲህ እስከ መጨረሻ ድረስ ይኸው በዚሁ አሰራር እንሄዳለን ማለት ነው። ይኸውላችሁ እዚህ ጋር ደርሻለሁ ማለት ነው። መስመሩን እያዳረስኩ ነው ለመጨረስ እንደዚህ ማለት ነው። ያው ሙሉውን ያላሳየኋችሁ በጣም ቪዲዮ እንዳይረዝም ብዬ ነው አጠር አጠር ለማድረግ ማለት ነው። በጣም ቀላል ነው አሰራሩ። እንደዚህ ጨርሰናል ማለት ነው። ወደ ኋላ እንገለብጥና እዚህ ላይ እንጠልፍና ከዛ በዚሁ በራሱ ላይ ጠልፈን እንዳይፈታ እንደዚህ እናስረዋለን ማለት ነው። እዛ እንደዚህ አሁን ወደ ነጩ እንገባለን ማለት ነው። አሁን ዲዛይኑ እኩል እንዲመጣልን በዚህ መልኩ ነው የምንሰራው። የዚህን ዲዛይን ነው የምንጠቀመው ማለት ነው። አሁን ወደ ላይ እንደዚህ ነው የጀመርነው ማለት ነው። ከዚህ አሁንም እንቆጥራለን ማለት ነው። እንደዚህ እኩል እኩል እንዲመጣልን ስለዚህ እዚህ ጋር 1 2 3 4 5 6 7 9 10 11 12 13 14 እያደረኩ ነው የሰራሁት። እንደዚህ እንጀምርና ከዛ ወደ ታች አንዳንድ እየቀነስን ወደ ታች እያወረድን ስለሆነ ከላይ አንድ እየቀነስን እንወርዳለን ማለት ነው።
ይኸውላችሁ ነጩን ጀምረናል ማለት ነው። እንግዲህ ትክክለኛው ዲዛይን አሁን ጀምሯል ማለት ነው። ይሄንኛው ግማሽ ስለሆነ ስንጀምር በዚህ መልኩ ስንጀምረው በኋላ እዚህ ላይ ነው እንትኑን የሚያሳየን። ከዚህ ስንጀምር ቆጥረን ተጀመርን በኋላ አንዳንድ እየወራደን ወደታች ከዚህ በጨመረ ቁጥር ከዚህም አንድ እየቀነስን እንወርዳለን። ከዛ ደግሞ እየጨመርን እዚህ ስንደርስ ደግሞ መሀከል ቤት ከዚህ ሲጨምር እየጨመርን ከዚህ ደግሞ እያወጣን ነው ማለት ነው። ይሄ ወደ ላይ። ስለዚህ ከላይ አንዳንድ እየጨመርን ስንወጣ ዲዛይኑ በዚህ መልኩ ይስተካከላል ማለት ነው። አሁንም እንደዚህ በዚህ መልኩ አሁን እዚህ ላይ ጨርሰናል ማለት ነው። መሀከል ቤት ደርሰናል። አሁን ወደ ታች እየቀነስን ስለሆነ የምንሄደው ከዚህም አንዳንድ እየቀነስን ማለት ነው የምንወርደው ከዚህ ማለት ነው። ከዛ አሁን ወደ ታች እንወርዳለን። እንደዚህ እያደረግን እስከ መጨረሻው እንቀጥላለን ማለት ነው። ይኸውላችሁ እዚህ ጋር ደርሼ ተመልሼ መጥቻለሁ ማለት ነው። በዚህ መልኩ እየሰራሁት ነው። ይኸውላችሁ እዚህ ጋር ደርሻለሁ። ሙሉውን ላለማሳየት ቪዲዮውን ለማሳጠር ነው ማለት ነው የምጥረው እና ለዛሬ እዚህ ድረስ ይበቃናል ማለት ነው። ባይ ባይ።